አእምሯችን አንዳንዴ እውነታውን አዛብቶ በማቅረብ ረገድ የተካነ ሰዓሊ ሊሆን ይችላል። የሚሰማን ስሜት ሁሉ ትክክል እንደሆነ አድርገን እንድንቀበል ቢገፋፋንም አብዛኛውን ጊዜ ግን የፈጠራ ውጤት የሆኑ ስጋቶችንና የሐሰት ትርክቶችን ይግተናል። በውስጣችን የሚመላለሱት አሉታዊ ሐሳቦች የእውነተኛ ማንነታችን ነጸብራቅ ሳይሆኑ ካለፉ ፍርሃቶቻችንና ካልተፈቱ ጥቆማዎቻችን የሚመነጩ የጥንቃቄ ድምጾች ናቸው። ይህንን የተደበቀ የአሰራር ዘዴ መረዳት ከሐሳብ እስር ቤት ወጥተን ወደ እውነተኛው ነፃነት የምናደርገውን ጉዞ መጀመሪያ ያበስራል። ውስጣዊ እይታችን በውጫዊው ዓለም ላይ የሚዘረጋው መጋረጃ በጭንቀትና በጥርጣሬ የተሸመነ ሊሆን ይችላል። የማሰብ ችሎታችን አዳዲስ አድማሶችን ከመቃኘት ይልቅ ውድቀትን እንደ እርግጠኛ ውጤት በመቁጠር ወደ ኋላ የሚጎትቱ ሰንሰለቶችን ያበጃል። እነዚህ በአእምሮ የሚቀነባበሩ የተሳሳቱ ድምዳሜዎች በሂደት እንደ ጽኑ እምነት በመቅረጽ የእርምጃችንን ፍጥነት ይገታሉ። ይሁን እንጂ እያንዳንዱን ጥያቄ ምልክት ውስጥ በመክተትና በነቃ ሕሊና በመመርመር በምናባዊ ፍርሃት የተገነባውን ግድግዳ ማፍረስ ይቻላል። የሰው ልጅ አውድና ሁኔታዎችን የመተንተን አቅሙ በልማዳዊ አስተሳሰቦች ሲታወር እውነቱ ከፊቱ ቢደቀንም ለማስተዋል ይቸገራል። ትኩረታችንን በጠባብ ማዕቀፍ ውስጥ በማሰር የሚከሰቱ ክስተቶችን ሁሉ ለጉዳታችን እንደተዘጋጁ አድርጎ የሚስለው የውስጥ ወቀሳ ካለን እምቅ ኃይል ጋር ያጋጨናል። ይህ የተዛባ አመለካከት በነፍሳችን ውስጥ የሚንሸራሸሩትን ብሩህ ተስፋዎች በማደብዘዝ በጨለምተኝነት ድባብ እንድንዋጥ ያደርገናል። ይሁንና በዙሪያችን ያሉትን ክስተቶች ካለ አድሎ መመልከት ስንጀምር አእምሯችን የፈተለውን የሽንገላ ድር በጥበብ መበጣጠስ እንችላለን። ምክንያታዊነት የሚጋርዱ ስሜታዊ ማዕበሎች በተረጋጋ መንፈስ ላይ ሁከት በመፍጠር የውሳኔ አቅጣጫችንን ሊያሳስቱ ይችላሉ። ታዋቂው ፈላስፋ ማርከስ ኦርሊየስ ሕይወታችንን በአስተሳሰባችን የተጠነሰሰ ውጤት ነው በማለት እንደገለጸው በጭንቅላታችን ውስጥ የምናስተናግዳቸው ትርክቶች የዕለት ተዕለት ስሜቶቻችንን ይገዛሉ። ራሳችንን የምንገመግምበት ሚዛን በውሸት መረጃዎች ሲሞሉ ትክክለኛው ማንነት ማየት ተስኖን በውድቀት ጥላ ስር እንሸሸጋለን። ስለሆነም በውስጣችን የሚሰሙትን ተስፋ አስቆራጭ ድምጾች በማጣራት በእውቀትና በእውነት ላይ የተመሰረተ አዲስ መመሪያ መቅረጽ ይገባናል። የማስተዋል ብርሃን በውስጣችን ሲበራ ለዘመናት እንደ እውነት የተቀበልናቸው የግል ድክመቶችን ምንጫቸው የተሳሳተ ግምት እንደሆነ እንረዳለን። ነፍሳችንን የሚረብሹ እነዚያ የቀጲጾ ተስፋ መርዞች በእውነታው ዓለም ውስጥ ምንም አይነት መሰረት የሌላቸው የጥንቃቄ ሰበቦች ብቻ ናቸው። ለውጥ የሚጀምረው እያንዳንዱን በራስ ላይ የሚሰነዘር ትችት በጥርጣሬ መመልከት ስንችልና ለማንነታችን አዲስ ትርጉም ስንሰጥ ነው። ይህ የታደሰ ንቃተ ሕሊና በሐሰተኛ ወሬዎች የታጠረውን የግንዛቤ አድማስ በማስፋት ካለንበት የጭንቀት ማጥ ውስጥ በድል አድራጊነት እንድንወጣ ይረዳናል። ታላቁ ስራ ፈጣሪ ሄንሪ ፎርድ ትችላለህ ብለህ ካመንክም ወይም አትችልም ብለህ ካሰብክ ሁለቱም ትክክል ነህ በማለት እንደተናገረው የስኬታችንን ትልቁ መሰናክል በራሳችን አእምሮ ውስጥ የሚፈጠር የሐሰት ገደብ ነው። ለዘመናት በልምድና በባህል የተገነቡት እነዚህ የአስተሳሰብ አጥሮች አዳዲስ እድሎችን እንዳናይና ጥንካሬያችንን እንዳናወጣ እንደ መጋረጃ ይጋርዱናል። ይህንን ውስጣዊ ማታለያ በመጋፈጥና እውነተኛውን የችሎታችንን ጥልቀት በመመርመር ከማንነታችን በላይ የሆነውን ታላቅነት ማሳካት ይቻላል። የተረጋጋ የህሊና መስታወት በውሸት ትርክቶች ሲደፈርስ የነገው ተስፋችንን ዛሬ ላይ በጨለማ እንዲሸፈን ያደርጋል። በውስጣችን የሚብላሉት ስጋቶች እንደ እውነታ ተቆጥረው በነፍሳችን ላይ ከባድ ሸክም በመጫን የፈጠራ ተሰጧችንን ያፍኑታል። ይህንን የአስተሳሰብ ወጥመድ ሰብሮ ለመውጣት የነቃ ተመልካች በመሆን እያንዳንዱን የሚመላለስብንን ሐሳብ በትዕግስት መመርመር ብቸኛው አማራጭ ነው። በእውነት ላይ ያልተመሰረቱ እምነቶችን አሽቀንጥረን ስንጥል በጭንቅላታችን ውስጥ የተገነባው ምናባዊ እስር ቤት ፈርሶ ለታላቅ ስብዕና መንገድ ይከፍታል።
ዝምታና ጸጥታ በነገሰበት የውስጥ ማንነታችን ውስጥ የሚብላሉት ተቃራኒ ድምጾች ግልጽ የሆነውን መንገድ እንዳናይ ጭጋግ ይፈጥሩብናል። አርስጣጣሊስ ራስን ማወቅ የጥበብ ሁሉ መጀመሪያ ነው በማለት እንደመከረው የአእምሯችንን የማታለል ስልቶች ጠንቅቆ መረዳት ለእድገታችን ወሳኝ መሰረት ነው። እያንዳንዱን የሚሰማንን ስጋት እንደ ፍጹም እውነት ከመቀበል ይልቅ እንደ ጊዜያዊ የአየር ሁኔታ በማየት ማሳለፍ ስንችል የመንፈስ ጥንካሬን እናተርፋለን። ይህ የንቃት ደረጃ በውሸትና በእውነት መካከል ያለውን ልዩነት በማጥራት በራስ መተማመንን የታጀበ አዲስ ህይወት እንድንመራ ኃይል ይገነባል። የባህሪ ለውጥ ለማምጣት የሚደረገው ትግል በዋነኝነት የሚካሄደው ከራሳችን አድሏዊ አመለካከቶች ጋር ነው። ትኩረታችንን በማይጠቅሙ ጥቃቅን ስህተቶች ላይ ብቻ እንዲያርፉ የሚያደርገው የውስጥ ማጣሪያ የተከናወኑ ታላላቅ ስኬቶችን ችላ እንድንል ያታልለናል። ይህ የተዛባ የባህሪ ለውጥ ለማምጣት የሚደረገው ትግል በዋነኝነት የሚካሄደው ከራሳችን አድሏዊ አመለካከቶች ጋር ነው። ትኩረታችንን በማይጠቅሙ ጥቃቅን ስህተቶች ላይ ብቻ እንዲያርፍ የሚያደርገው የውስጥ ማጣሪያ የተከናወኑ ታላላቅ ስኬቶችን ችላ እንድንል ያታልለናል። ይህ የተዛባ አተያየት በራስ የመተማመን መንፈስን በማላሸቅ ለውድቀት አሳልፎ የሚሰጥ ስውር ጠላት በመሆኑ በእውነትና በምክንያት ላይ የተመሰረተ ሚዛናዊነትን መለማመድ ይገባል። በአሉታዊ ትርክቶች ፈንታ ብሩህ አጋጣሚዎችን ማስተዋል ስንጀምር አእምሯችን የፈጠረውን የውሸት ድንበር ጥሰን ማለፍ እንችላለን። በጉዟችን ላይ የሚያጋጥሙን ውጥረቶችን፣ አለመረጋጋቶች ብዙውን ጊዜ የሚመነጩት ከአካባቢያችን ሳይሆን በጭንቅላታችን ውስጥ ከሚፈጠሩ ድራማዊ ግምቶች ነው። አሳቢው ኤፒክቴተስ ሰዎችን የሚያውኳቸው ነገሮች ሳይሆኑ ስለ ነገሮች ያላቸው አመለካከት ነው እንደሚለው እውነትን የምናይበት መነጽር በሐሰት ሲበከል ህይወታችን ምስቅልቅሉ ይወጣል። በምናባችን የምንቀርጸው አስፈሪ ስዕል ከእውነተኛው አደጋ እጅግ የላቀ ሆኖ ሳለ በከንቱ ጭንቀት ጉልበታችንን እንጨርሳለን። ይህንን የአስተሳሰብ ስህተት በመገንዘብና ትክክለኛውን መረጃ ከግምት ውስጥ በማስገባት አእምሯችን የሚሸበርባቸውን ሴራዎች አክሽፈን በሰላም መኖር እንጀምራለን። የተቃኙ እውነታዎች በውስጣዊ ስሜታችን ሲበረዙ የነፍሳችንን ሰላም በከንቱ ማዕበል ይናወጣል። የማገናዘብ ችሎታችንን እንደ መሳሪያ ከመጠቀም ይልቅ ለጊዜያዊ ግልብ ግምቶች እጅ በመስጠት ራሳችንን ለከፋ ውጥረት አሳልፈን እንሰጣለን። ይህ በአስተሳሰብ አድማሳችን ላይ የሚጋርደው ደመና በእጃችን ያሉትን መልካም አጋጣሚዎች እንዳናይና ወደፊት እንዳንራመድ አድካሚ መሰናክል ይሆናል። ይሁን እንጂ እያንዳንዱን አሉታዊ ፍርጃ በምክንያታዊነት መርምሮ ውሸትነቱን ማጋለጥ ወደ ብሩህና ወደ ተረጋጋ ማንነት የሚያሸጋግር ብቸኛ ድልድይ ነው። የስኬት ቁንጮ ላይ ለመድረስ የሚደረገው ጥረት ፍሬ እንዲያፈራ መጀመሪያ በአእምሯችን ውስጥ የተተከሉትን የተሳሳቱ እምነቶች መንቀል ይኖርብናል። ታዋቂው የንግድ ሰው ስቲቭ ጆብስ ጊዜ ውስን ነው፣ ስለዚህ የሌላ ሰውን ሕይወት በመኖር አታባክነው እንዳለው አእምሯችን በሚፈጥረው የማታለል ወጥመድ ውስጥ ወድቀን የራሳችንን እውነተኛ ፍላጎት ልንዘነጋ እንችላለን። የውስጥ ድምጻችን የማይቻል መሆኑን ደጋግሞ ቢነግረንም ያ ድምጽ የታሪካችን ደራሲ ሳይሆን በራሳችን ላይ የፈጠርነው የሐሰት ገደብ መሆኑን መረዳት ይገባል። ይህንን በውሸት የተገነባ የሐሳብ አጥር ስንሰብር ያልተነኩ አዳዲስ የችሎታ ምንጮች በውስጣችን መፍለቅ ይጀምራሉ። የተረጋጋ የህሊና ምሰሶ በውስጣችን ተቃርኖዎች ሲናወጥ ወደ ትክክለኛው ግብ የሚያደርሰን ጎዳና በጭጋግ ይሸፈናል። ትኩረታችንን በሌሉ ችግሮች ላይ እንዲያርፍ የሚያደርገው የአእምሮ ሽንገላ ዛሬም በደስታ እንዳይኖርና ለነገ በልበ ሙሉነት እንዳንራመድ አድካሚ ሰንሰለትን ያበጃል። ይህንን የስነ ልቦና ጨዋታ በንቃት በመከታተልና እያንዳንዱን ጥርጣሬ በእውነት ሚዛን በመመዘን ከምናባዊ ስጋቶች ነፃ መውጣት የጥበብ ሁሉ መደምደሚያ ነው። በእውቀት ላይ የተመሰረተ ጽኑ አቋም መያዝ ሲቻል አእምሯችን የሚፈጥራቸው የሐሰት ትረካዎች በራሳቸው ጊዜ እየከሰሙ ይሄዳሉ። ምክንያታዊነት የሚጋረዱ ስሜታዊ ማዕበሎች በተረጋጋ መንፈስ ላይ ሁከት በመፍጠር
የውሳኔ አቅጣጫችንን ሊያሳስቱ ይችላሉ። ታዋቂው ፈላስፋ ማርከስ ኦርሊያስ ሕይወታችንን በአስተሳሰባችን የተጠነሰሰ ውጤት ነው በማለት እንደገለጸው በጭንቅላታችን ውስጥ የምናስተናግዳቸው ትርክቶች የዕለት ተዕለት ስሜታችንን ይገዛሉ። ራሳችንን የምንገመግምበት ሚዛን በውሸት መረጃዎች ሲሞላ ትክክለኛው ማንነት ማየት ተስኖን በውድቀት ጥላ ስር እንሸሸጋለን። ስለሆነም በውስጣችን የሚሰሙትን ተስፋ አስቆራጭ ድምጾች በማጣራት በእውቀትና በእውነት ላይ የተመሰረተ አዲስ መመሪያ መቅረጽ ይገባናል። መንፈሳዊ ብርታትን ለማግኘት የምናደርገው ጥረት ፍሬያማ የሚሆነው በህሊናችን ጓዳ የሚፈጠሩትን የተዛቡ ትርክቶች ለይተን ማወቅ ስንችል ብቻ ነው። አእምሯችን እያንዳንዱ ለጥንቃቄ በሚል ሰበብ እውነተኛውን ማንነታችንን የሚቀብርና ለውጥን የሚጸየፍ የውሸት ምሽግ ይገነባል። ይህንን ምናባዊ ግድግዳ ሰብሮ ለማለፍ በየቀኑ የሚመላለሱብንን ሀሳቦች እንደ ፍጹም መመሪያ ከመቀበል ይልቅ እንደ ጊዜያዊ እንግዳ በትዕግስት ማስተናገድን መልመድ ይኖርብናል። በእውነትና በተስፋ ላይ የተመሰረተ አዲስ አመለካከት በውስጣችን ሲጸርስ የማታለል ድባብ ተገፎ እውነተኛው ብርሃን ሕይወታችንን ይሞላዋል። ታላቁ የጥንት ፈላስፋ ሶቅራጠስ ያልተመረመረ ሕይወት ለሰው ልጅ ዋጋ የለውም እንዳለው ሁሉ በጭንቅላታችን የሚመላለሱ ስሜታዊ ግፊቶችን ያለ ጥያቄ ማስተናገድ ለባርነት ይዳርጋል። አእምሯችን ለደህንነታችን በማሰብ ብቻ የሚፈጥራቸው የሐሰት ማስጠንቀቂያዎች አቅማችንን አሳንሰን እንድንመለከትና ካሉን ታላላቅ እድሎች እንድንሸሽ ያደርጉናል። ይህንን ስውር የአሰራር ዘዴ በንቃት በመከታተልና እያንዳንዱን አሉታዊ ፍርጃ በእውነት መጋዝ በመቁረጥ ከውስጣዊ እስር ነፃ መውጣት ይቻላል። በእውቀት ላይ የተመሰረተ ጽኑ አቋም መያዝ ሲቻል በማታለል የተገነባ የተሳሳተ ማንነት ፈርሶ እውነተኛውና ብርቱ ስብዕናችን ጎልቶ ይወጣል። የነቃ ህሊና ባለቤት መሆን ማለት በሀሳብ ማዕበል ውስጥ ሳይሰምጡ በእርጋታ መጓዝ መቻል ነው። አእምሯችን አላስፈላጊ ጭንቀቶችን እንደ አደጋ በመሳል የልባችንን ምት እንዲዛባና የነገ ተስፋችን እንዲደበዝዝ የሚያደርግበት መንገድ እጅግ ረቂቅ ነው። እነዚህ በውስጥ የሚብላሉ የሐሰት ስዕሎች በእውነት ዓለም የማይከሰቱ ቢሆኑም በስሜታችን ላይ ግን ከፍተኛ ጉዳት ያደርሳሉ። ስለሆነም እያንዳንዱን ጥርጣሬና ፍርሃት እንደ እውነት ከመቀበል ይልቅ በምክንያታዊነት መርምሮ ውሸትነታቸውን ማጋለጥ ለውስጣዊ ሰላም ቁልፍ መሳሪያ ነው። የማስተዋል አድማሳችንን ለማስፋት የምናደርገው ጉዞ ውስጥ አእምሯችን የሚሸርባቸውን ረቂቅ ሴራዎች መለየት ቀዳሚው ተግባር መሆን አለበት። ራልፍ ዋልዶ ኤመርሰን ከኋላችን ያለውና ከፊታችን ያለው ነገር በውስጣችን ካለው ጋር ሲነጻጸር ጥቃቅን ጉዳት ነው በማለት እንደመከረው እውነተኛው ውጊያ የሚካሄደው በሐሰተኛ ትርክቶችና በእውነተኛ ማንነታችን መካከል ነው። በየቀኑ የሚፈጠሩት ጥርጣሬዎችና ተስፋ አስቆራጭ ሀሳቦች ልክ እንደ ደመና አልፊዎች እንጂ የህይወታችን ቋሚ መልክዓ ምድር እንዳልሆኑ መረዳት ይገባል። ይህን የታመቀ እውነት በተግባር ስንተረጉመው በውሸት የተገነባው የፍርሃት አጥር ተደርምሶ ለታላቅ ስኬት የሚያበቃን የውስጥ ነፃነት ይገነባል። የተረጋጋ የልቦና መስታወት በውሸት ትርክቶች ሲደፈርስ የነገው ተስፋችን ዛሬ ላይ በጨለማ እንዲሸፈን ያደርጋል። በውስጣችን የሚብላሉት ስጋቶች እንደ እውነታ ተቆጥረው በነፍሳችን ላይ ከባድ ሸክም በመጫን የፈጠራ ተሰጧችንን ያፍኑታል። ይህንን የአስተሳሰብ ወጥመድ ሰብሮ ለመውጣት የነቃ ተመልካች በመሆን እያንዳንዱን የሚመላለስብንን ሀሳብ በትዕግስት መመርመር ብቸኛው አማራጭ ነው። በእውነት ላይ የተመሰረቱ እምነቶች አሽቀንጥረን ስንጥል በጭንቅላታችን ውስጥ የተገነባው ምናባዊ እስር ቤት ፈርሶ ለታላቅ ስብዕና መንገድ ይከፍታል። የሰው ልጅ ታላቅነት የሚለካው ከአእምሮ የሚመነጩት የተዛቡ ስሜቶች በመቆጣጠርና ወደ በጎ አቅጣጫ በመምራት ነው። መሪውና ፈላስፋው ላኦ ትዙ
ሌሎችን ማሸነፍ ጥንካሬ ነው፣ ራስን ማሸነፍ ግን እውነተኛ ኃይል ነው እንደሚለው በውስጣችን የሚነሱትን የማታለል ድምጾች ድል ማድረግ የጥበብ ሁሉ መደምደሚያ ነው። እያንዳንዱ የሚሰማን የውድቀት ስሜት ወይም የብቃት ማነስ ጥርጣሬ አእምሯችን ካለፈው ተሞክሮ ቀርቶ የሚሰፋልን የሐሰት ልብስ መሆኑን ማስተዋል ይኖርብናል። ይህንን መጋረጃ ቀደን ስንጥልና በእውነተኛው የችሎታችን ብርሃን ስንመራ ማንም ሊያቆመው የማይችል አዲስ የህይወት ምዕራፍ ይከፈታል። መንፈሳዊ ብርታትን ለማግኘት የሚደረገው ጥረት ፍሬያማ የሚሆነው በህሊናችን ጓዳ የሚፈጠሩትን የተዛቡ ትርክቶች ለይተን ማወቅ ስንችል ብቻ ነው። አእምሯችን እያንዳንዱን ለጥንቃቄ በሚል ሰበብ እውነተኛው ማንነታችን የሚቀብርና ለውጥን የሚጸየፍ የውሸት ምሽግ ይገነባል። ይህንን ምናባዊ ግድግዳ ሰብሮ ለማለፍ በየቀኑ የሚመላለሱብንን ሐሳቦች እንደ ፍጹም መመሪያ ከመቀበል ይልቅ እንደ ጊዜያዊ እንግዳ በትዕግስት ማስተናገድን መልመድ ይኖርብናል። በእውነትና በተስፋ ላይ የተመሰረተ አዲስ አመለካከት በውስጣችን ሲጸርዝ የማታለል ድባብ ተገፎ እውነተኛው ብርሃን ህይወታችንን ይሞላዋል። በህይወት ጉዟችን ውስጥ ትልቁ ተግዳሮት ከውጪ የሚመጣብን ጫና ሳይሆን በውስጣችን የሚነገረን የውሸት ትረካ ነው። አእምሯችን አንዳንዴ ካለፈው ስህተት ወይም ከወደፊት ስጋት በመነሳት የማይቻሉ ነገሮችን እንደ ግድግዳ አድርጎ ይደረድርብናል። ታላቁ ጸሐፊ ማርክ ትዌይን በህይወቴ ብዙ አስፈሪ ችግሮች አጋጥመውኛል፣ አብዛኞቹ ግን ፈጽሞ አልተከሰቱም እንዳለው የምንጨነቅባቸው ብዙዎች ነገሮች የአእምሯችን የፈጠራ ውጤቶች ናቸው። እነዚህን ምናባዊ እስር ቤቶች ሰብሮ ለመውጣት የነቃ ህሊና ያስፈልገናል። እያንዳንዱን አትችልም የሚል ድምፅ በጥያቄ ማጋፈጥና በእውነት ላይ የተመሰረተ ምላሽ መስጠት የውስጥ ነፃነትን ያመጣል። ራሳችንን ከማታለል አጽድተን በእውነተኛው ማንነታችን ላይ ስናተኩር በአእምሯችን ተቀርጾ የነበረው የሐሰት ገደብ ተንዶ ለታላቅ ስኬት መንገድ ይከፍታል። የአስተሳሰባችንን ጥራት የህይወታችንን ጥራት ይወስነዋል። ብዙ ጊዜ በውስጣችን የሚመላለሱት ብቁ አይደለህም ወይም ጊዜው አልፏል የሚሉ ድምጾች እውነታን ሳይሆን ፍርሃታችንን ነው የሚወክሉት። ሮማዊ ፈላስፋ ሴኔካ በእውነታው ከሚደርስብን ይልቅ በምናባችን የምናሰቃየው ይበልጣል እንዳለው አእምሯችን በሌሉ አደጋዎች ላይ በማተኮር ጉልበታችንን ያባክናል። ሮማዊ ፈላስፋ ሴኔካ በእውነታው ከሚደርስብን ይልቅ በምናባችን የምንሰቃየው ይበልጣል እንዳለው አእምሯችን በሌሉ አደጋዎች ላይ በማተኮር ጉልበታችንን ያባክናል። የአስተሳሰባችን ጥራት የህይወታችን ጥራት በቀጥታ የሚወስን ሲሆን ብዙ ጊዜ በውስጣችን የሚመላለሱ ብቁ አይደለህም ወይም ጊዜው አልፏል የሚሉ ተስፋ አስቆራጭ ድምጾች እውነታን ሳይሆን ፍርሃታችንን ብቻ የሚወክሉ ናቸው። ሮማዊ ፈላስፋ ሴኔካ በእውነታው ከሚደርስብን ይልቅ በምናባችን የምንሰቃየው ይበልጣል በማለት እንዳስገነዘበው አእምሯችን በሌሉ አደጋዎችና ባልተከሰቱ ስጋቶች ላይ በማተኮር የዛሬ ጉልበታችንን በከንቱ ያባክናል። ይህንን ውስጣዊ ማታለያ ለማሸነፍ የሚመጣብንን እያንዳንዱን ሐሳብ እንደ ፍጹም እውነት ከመቀበል ይልቅ በምክንያታዊነት መመዘንና ስሜታችንን በአሉታዊ ትርክት ሲናወጥ ቆም ብለን መረጃዎችን መመርመር ይኖርብናል። በሐሰት ትችትና በራስ መተማመንን በሚያዳክሙ ትረካዎች ፋንታ ባለፉት ስኬቶቻችን ባሉን ተጨባጭ አቅሞች ላይ ማተኮር ስንጀምር በአእምሯችን ውስጥ የተገነባው የውሸት ድንበር ጥሰት ማንም ሊገታው የማይችል አዲስ የፈጠራ አቅም እንዳለን እንረዳለን።